አሁን ላይ የደረስንበት ዘመን እጅግ አስፈሪና አሳሳቢ ደረጃ ላይ ደርሰናል። ሰው በወጣበት የማይመለስበት ከመኖሪያ ቤታችን ወጥተን ለመመለስ ምንም አይነት ዋስትና የሌለን መሆኑን በአይናችን እያየንና እየተገነዘብን እንገኛለን ማለት ነው። ለዚህ ማሳያው ደግሞ የሚሆነው እንግዲህ ሰሞኑን አንድ ወጣት አትሌት ከስራው ወደ ቤተሰቦች በመሄድ ላይ እያለ በመንገድ ላይ ባልታወቁት ኃይሎች እንግዲህ ህይወቱን አጥቷል ማለት ነው። እስኪ ሙሉውን እንከታተል። ሰላም ውድ የቻናሌ ተከታዮች እንደምን አላችሁ? ዛሬ አንድ ልብ ሰባሪ የሆነ አሳዛኝ ዜና አለ። እሱን አቀርብላችኋለሁ። ከመጨረሻው አብራችሁ። ወጣቱ ኢትዮጵያዊ አትሌት ቤተሰቦቹን ለመጠየቅ በሄደበት በጭካኔ ተገደለ። የኢትዮጵያ አትሌቲክስ ቤተሰብ በድንጋጤና በከባድ ሐዘን ውስጥ ወድቋል። በሜዳ ላይ ባለው አስደናቂ ጥንካሬና ታጋይነቱ ራምቦ እየተባለ የሚጠራው አትሌት ተስፈኛው አትሌት ጉሌቦ ዱርሳይ የውድድር ዘመኑን አጠናቆ ቤተሰቦቹን ለመጠየቅ በሄደበት ባልታወቀ ሁኔታ ጥቃት ደርሶበት ሕይወቱ ማለፉም ተረጋግጧል። ይህ አትሌት ጉሌቦ የውድድር ዘመኑን ካጠናቀቀ በኋላ ለረጅም ጊዜ በናፍቆት ይጠብቁት የነበሩትን ውድ ባለቤቱንና ገና የ4 ዓመት ጨቅላ የሆነውን ወንድ ልጁን ለመጠየቅ ነበር ወደ ትውልድ ቀዬው ያቀናው። ሆኖም ግን የቤተሰብ ናፍቆቱን አርክቶ ሳይጠግብ በትውልድ መንደሩ ከደረሰ በኋላ በጨለማ ሽፋን ማንነቱ ባልታወቀ ተጠርጣሪ ሰው በደረሰበት አረመኔያዊ ጥቃት ሕይወቱ በለጋነቱ ሊቀጠፍ ችሏል። በአሁኑ ወቅት ጥቃቱን የፈጸመው ተጠርጣሪ በገጠር አካባቢዎች ሸሽቶ እንደሚገኝና ፖሊስም ግለሰቡን በቁጥጥር ስር ለማዋል ከፍተኛ ክትትልና አደን እያደረገበት መሆኑን ከሟች የቅርብ ሰዎች የተገኘው መረጃ ያመላክታል። አትሌት ጉሌቦ ዱርሳይ ራምቦ በሩጫው ዓለም ስኬታማ ለመሆንና ሀገሩን ለመጥቀም በትጋት የሚለፋ ጠንካራ ወጣት ነውም ተብሏል። በሩጫ ህይወቱ ውስጥ ካለፈባቸው ስኬታማ መንገዶች መካከል በመጀመሪያ በሀገር ሰላም ማሰልጠኛ ማዕከል በመገኘት የስፖርት መሰረቱን ጥሏል። በመቀጠልም በሐዋሳ ከተማ እና በኢትዮጵያ ንግድ ባንክ ክለቦች ውስጥ በመጫወት ድንቅ ብቃቱን አሳይቷል። ህይወቱ እስካለፈበት ጊዜ ድረስ ደግሞ ለኢትዮጵያ ኤሌክትሪክ አትሌቲክስ ክለብ በታማኝነትና በጥንካሬ ሲሮጥ ነበረ። ወደፊት ትልቅ ደረጃ ይደርሳል ተብሎ ተስፋ የተጣለበት ድንቅ አትሌት ነበርም ተብሏል። ታዲያ በናፍቆት ለሚጠብቁት ባለቤቱና የአባቱን ፍቅር ገና ላልጠገበው የ4 ዓመት ህፃን ልጁ እጅግ ከባድ መራራና የማይጠገን ሐዘንም ሆኗል። በኢትዮጵያ ስፖርት ዓለም ውስጥ ትልቅ ተስፋ የተጣለበት በሜዳ ላይ ባለው የብረት ጥንካሬና ታጋይነት ራምቦ የሚል ቅጽል ስም ያተረፈው አትሌት ጉሌቦ ዱርሳይ በግፍ ህይወቱን አጥቷል። አትሌቱ የውድድር ዘመኑን አጠናቆ የናፈቀውን ቤተሰቡን ለመጠየቅ ወደ ትውልድ ቀዬው ደቡብ ኦሞ አቅንቶ በነበረበት ወቅት ነው ይህ እጅግ አሳዛኝ ክስተት የተከሰተው። ታዲያ በአሁኑ ሰዓት የጥቃቱ ፈጻሚ ማንነት በመለየት ወንጀለኛው በህግ ቁጥጥር ስር እንዲውል ፖሊስ ከፍተኛ ፍተሻ እያደረገም ይገኛልም ተብሏል። ሆኖም ግን የቤተሰብ ናፍቆቱን ሳይጠግብ በትውልድ መንደሩ ከደረሰ በኋላ በጨለማ ሽፋን ማንነቱ ባልታወቀ ተጠርጣሪ ሰው በደረሰበት አረመኔያዊ ጥቃት ሕይወቱ በለጋነቱም ሊቀጠፍ ችሏል። በናፍቆት ለሚጠብቁት ባለቤቱና የአባቱ ፍቅር ገና ላልጠገበው የ4 ዓመት ህፃን ልጅ እጅግ ከባድ መራራ የማይጠገን ሐዘን የአትሌቲክሱ ማህበረሰብም ታታሪውን ወጣት በማጣቱ ትልቅ ሐዘን ተሰምቷቸዋል። ወንጀሉን የፈጸመው አካል በአስቸኳይ ለህግ ቀርቦ ተገቢውን ቅጣት እንዲያገኝ እንጠይቃለን። ለአትሌት ጉሌቦ ዱርሳይ ወይም ራምቦ ቤተሰቦች፣ ወዳጅ ዘመዶቹ እንዲሁም ለመላው የአትሌቲክስ ቤተሰብ መጽናናት እንመኛለን። እግዚአብሔር አምላክ ነፍሱን በአጸደ ገነት ያሳርፍ። የአትሌቲክሱ ማህበረሰብም ታታሪውን ወጣት በማጣቱ ትልቅ ሐዘን ተሰምቷቸዋል። ወንጀሉን የፈጸመው አካል በአስቸኳይ ለህግ ቀርቦ ተገቢውን ቅጣት እንዲያገኝ እንጠይቃለን። ለአትሌት ጉሌቦ ዱርሳይ ወይም ራምቦ ቤተሰቦች፣ ወዳጅ ዘመዶቹ እንዲሁም ለመላው የአትሌቲክስ
ቤተሰብ መጽናናት እንመኛለን። እግዚአብሔር አምላክ ነፍሱን በአጸደ ገነት ያሳርፍ።